አዲስ አበባ ባለፉት ጥቂት ዓመታት የአየር ንብረት ለውጥን ለመቋቋምና የአየር ጥራትን ለማሳደግ አመርቂ ስራ መስራቷ ተገለጸ። አዲስ አበባ ባለፉት ጥቂት ዓመታት የአየር ንብረት ለውጥን ለመቋቋምና የአየር ጥራትን ለማሳደግ አመርቂ ስራ መስራቷ ተገለጸ። ባለፉት 4 ዓመታት በአዲስ አበባ ተግባራዊ ሲደረግ የቆየው የC40 የአየር ንብረት ለውጥ መከላከል የትግበራ እርምጃ ተጠናቆ ለከተማ አስተዳደሩ የሚመለከታቸው ተቋማት ተላልፏል። አሰግድ ኪዳነ ማርያም በጉዳዩ ላይ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። እንደምን ዋልክ አሰግድ ኪዳነ ማርያም? አጠቃላይ ያለው ፕሮግራም ምን ይመስላል? መረጃህን አድርሰን። አመሰግናለሁ። እንግዲህ እንደሚታወቀው የአየር ንብረት ለውጥ አሁናዊ የዓለማችን ፈተና እንደሆነ ይታወቃል ማለት ነው። በርካታ ሀገራትም በአየር ንብረት ለውጥ እየተፈተኑ ይገኛል። ይህንን የአየር ንብረት ለውጥ ችግር ለመቅረፍ እንግዲህ ሀገራት የተለያዩ እርምጃዎችን በተናጠልም በጋራም እየወሰዱ ይገኛል ማለት ነው። እንግዲህ አሁን ደግሞ በ2005 በጎርጎሮሳውያን አቆጣጠር ማለት ነው በለንደን ከንቲባ የተመሰረተው የC40 ወይም ደግሞ የከተሞች ከንቲቦች የአየር ንብረት ለውጥ መከላከል ኢኒሼቲቭ እንግዲህ ባለፉት ዓመታት የተለያዩ ስራዎችን ሲሰራ ቆይቷል። አሁን ላይ በዚህ ኢኒሼቲቭ ውስጥ ወደ 100 የሚጠጉ ከተሞች ተሳትፎ ያደረጉ ይገኛል። አዲስ አበባ እንግዲህ በC40 እንቅስቃሴ ውስጥ ጥሩ እንቅስቃሴ ያደረጉ ከሚገኙ ከተሞች መካከል አንዷ ናት። በአፍሪካም እንግዲህ የተለያዩ ስራዎችን በመስራት የአየር ንብረት ለውጥን ለመከላከል ተሳትፎ ያደረገች የምትገኝ ከተማ ናት ማለት ነው። እንግዲህ የC40 ኢኒሼቲቭ ባለፉት 4 ዓመታት በአዲስ አበባ ከተማ የተግባር እርምጃም ተግባራዊ ሲደረግ ቆይቷል። በተለይ ደግሞ ከተማዋ የአየር ንብረት ለውጥን ለመከላከልና የአየር ንብረት ለውጥን ተከትሎ የሚመጡ ችግሮችን ለመቋቋም የሚያስችሉ የተለያዩ ስራዎችን ስትሰራ ቆይታለች። በዋናነት ደግሞ በተለይ በከተማ የነበረውን የቆሻሻ አወጋገድ ስርዓት እንዲሁም ደግሞ ከተማዋን አረንጓዴ ከማድረግ ጋር የተለያዩ ስራዎችን ስትሰራ ቆይታለች ማለት ነው። ይህም እንግዲህ ከC40 ኢኒሼቲቭ ጋር በጋራ ሲሰራ የነበረ እንደሆነ እናስታውሳለን። ከዛ ባሻገርም ከተማ ስትሰራ በነበረው ስራ እንግዲህ የተለያዩ ሽልማቶችንም እንዳገኘች እናስታውሳለን በC40 አማካይነት ማለት ነው። እንግዲህ አዲስ አበባ የአየር ንብረት ለውጥን ለመከላከልና እንዲሁም ደግሞ ከተማዋን ለኑሮ ምቹ ለማድረግ የአየር ጥራትን ለማሳደግ የተለያዩ ስራዎችን ባለፉት ጊዜ ሰርታለች። ባለፉት 4 ዓመታት ደግሞ በተግባር እርምጃ የተለያዩ ስራዎችን ሰርታለችና ይሄ ከC40 ጋር ባለፉት 4 ዓመታት ስትሰራ የነበረው ስራ ተጠናቆ አሁን ደግሞ በከተማ አስተዳደሩ ተቋማት ተላልፎ የስራ ቀጣይነት እንዲኖረውና የአየር ንብረት ለውጥን ለመከላከል ስራ በዋናነት በከተማ አስተዳደሩ በጀት እንዲሁም ደግሞ በከተማ አስተዳደሩ ተቋማት ስር ኃላፊነት እንዲተዳደር የሚያደርግ ስራ እንግዲህ ተከናወነ ይገኛል ማለት ነው። በዛሬው ጉባኤ እንግዲህ የተለያዩ ባለሙያዎች የተለያዩ እንዲሁም ደግሞ የከተማ አስተዳደሩ ኃላፊዎች ተገኝተዋል። እንግዲህ በከተማ ደረጃ የአየር ንብረት ለውጥ መቋቋም ስትሪሚንግ ኮሚቴ የሚተቋቋመ ይገኛል። ይህ ኮሚቴ እንግዲህ በዋናነት የአየር ንብረት ለውጥን ለመከላከልና ከተማዋን ምቹ ለማድረግ ምን አይነት ስራዎችን በቀጣይ መስራት አለበት የሚለው ጉዳይ ላይ ነው እንግዲህ ምክክር የተደረገ የሚገኘው። በዚህ ምክክር ላይ እንግዲህ በአካልም እንዲሁም ደግሞ በቨርቹዋልም ከተለያዩ ሀገራት የተለያዩ ባለሙያዎችም ገብቶ ንግግሮችን አድርገዋል። እንግዲህ የአየር ንብረት ለመከላከል የአንድ ሰው ወይም ደግሞ የአንድ ግለሰብ ስራ አይደለም። ሀገራት፣ ተቋማት፣ ከተሞች በትብብር መስራት አለባቸው። C40 እንግዲህ ከተሞች በአየር ንብረት ለውጥ ላይ እንዲሰሩ መድረክ የፈጠረ ነው። ከዚህ ባሻገርም ደግሞ የተለያዩ ልምዶችንም እንዲለዋወጡ ያደረገ መድረክ ነው። አዲስ አበባ እንግዲህ የተለያዩ ንብረት ለውጥን ለመከላከል የተለያዩ ስራዎችን ሰርታለች። ይህንንም ልምዷን ለተለያዩ ከተሞች አካፋለች። ከዛ ባሻገር እሷም ከተለያዩ የዓለም ከተሞች የአየር ንብረት ለውጥን ለመቋቋም የተለያዩ ስራዎችን እንዴት መስራት አለባት የሚሉ ሀሳቦችን ከተለያዩ የዓለም ከተሞች ወስዳለችና በአጠቃላይ የC40 ዓላማ እንግዲህ ከተሞች እያደገ የመጣውን የአየር ንብረት ለውጥ እንዴት መከላከል ይችላሉ፣ እንዴት መስራት በጋራ ይችላሉ የሚሉ ሀሳብ ላይ በስፋት ያተኮረ ነው። አዲስ አበባ እንግዲህ ባለፉት 4 ዓመታት በዚህ ኢኒሼቲቭ ዘር የተለያዩ ተግባር እርምጃዎችን ስትወስድ ቆይታለች። እንግዲህ የዛሬው መድረክም ይህንን ይመስላል ማለት ነው። ኢየሩስ አመሰግናለሁ። አሰግድ ኪዳነ ማርያም ላደረስከን መረጃ መልካም ቀን።